የጌታ ጸጋና ሰላም ይብዛላችሁ ቅዱሳን በያላችሁበት ሁሉ እግዚአብሔር ይጠብቃችሁ ያልኩኝ እኔ ዘማሪ እስጢፋኖስ ንኩሮ ይባላለሁኝ። አንድ በጣም በሚዲያ ላይ ሰዎች ሲከራከሩ የሰማሁት አንድ ነገር አለ። ያው የብዙዎች ቤተ እምነት ጥያቄ ነውና በኢየሱስ ክርስቶስ አምላክነት ላይ ብዙ የሃይማኖት ተከታዮች አምላክ አይደለም ብሎ የድፍረት ቃል ይናገራሉ። ስለዚህ በኢየሱስ ክርስቶስ አምላክነት ላይ በኢየሱስ ክርስቶስ ጌትነት ላይ አንዳንድ መጽሐፍ ቅዱሳዊ የሆኑ መረጃዎችን ያው ለኛ ሙሉ መመሪያችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ኢየሱስ ክርስቶስ ራሱ ነው። ስለዚህ የእግዚአብሔር ቃል የሚለውን አንዳንድ ክፍል እያየን ለማስረዳት እሞክራለሁ። ምክንያቱም በዚህ ሐሳብ ላይ በኢየሱስ ክርስቶስ አምላክነት ላይ የሚዛለፉ ሰዎች ስላሉ ለነዚያ ሰዎች ደግሞ መልስ እንዲሆን ስለሚፈልግ ይህንን ቪዲዮ ለመስራት ተገድጃለሁ ማለት ነው። ኢየሱስ ክርስቶስ አምላክ ነው ወይ የሚለውን ነገር ለማንሳት አንዳንድ ሐሳቦችን ከእግዚአብሔር ቃል አንስቼ አነባለሁ። ለምሳሌ ፊልጵስዩስ መልእክት ላይ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። እዚህ ጋር ኢየሱስ ክርስቶስ በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ምን ነበር? አምላክ ነበር። ግን በምስሉ እንደ ሰው ሆኖ የሰውነትን መልክ ይዞ ለኛ ተገለጠ እንጂ አምላክነቱን ተወ ማለት አይደለም። ምን ይላል? ቁጥር 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ። ስለዚህ ይህ ሰውነት ያስፈለገበትን ምክንያትን በኋላ ላይ አንስቼ አወራለሁ። ስለዚህ ምን ለማለት አስቤ ነው? ኢየሱስ ክርስቶስ ራሱ እግዚአብሔር እንደሆነና የሰውን መልክ ይዞ ደግሞ በሰውነቱ እንደተገለጠ የእግዚአብሔር ቃል ይናገረናል። ስለዚህ ኢየሱስ ክርስቶስ አምላክ ነው ወይ ብሎ ለሚጠይቁ ሰዎች ደግሞ አዎ፣ መልሱ አምላክ ነው። አምላክ መሆኑን የሚያስተምረን የመጽሐፍ ቅዱስ ክፍሎች ብዙ ክፍሎች አሉ። ግን 1-3 ክፍል ብቻ ልጥቀሰውና ወደ ቀጣይ ሐሳብ ልሄድ። ኢየሱስ አምላክ መሆኑን ከሚገልጹ ነገሮች አንዱ ኃጢአቱ ይቅር ተብሎልሃል ወይም ኃጢአትህ ይቅር ተብሎልሃል ማለት የሚችለው አምላክ ብቻ ነው። ስለዚህ በማቴዎስ 9:6 ላይ ኃጢአትህ ይቅር ተብሎልሃል በማለት ኃጢአተኛውን እንድድን ከመንፈሳዊ በሽታም ከስጋዊ በሽታም እንዳዳነው መጽሐፍ ቅዱስ ያስተምረናል ማለት ነው። ስለዚህ የትኛውም ነቢይ ኃጢአት ይቅር ተብሎልሃል ማለት አይችልም። ምክንያቱም እንደዚህ ካላ የእግዚአብሔርን ቦታ ወይም የአምላክን ቦታ ታክቶ እያወራ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ኃጢአት ይቅር ተብሎልሃል ሲል አምላክ ነኝ ማለቱ ነው። ሌላ ሁለተኛ ደግሞ ማስረጃ የሚሆነው በባህር ላይ ተራምዷል። እሱን ማቴዎስ 14:25 ቁጥር ላይ በባህር ላይ መራመዱን እንመለከተዋለን። ስለዚህ የተኛውም ነቢይ በሙሴ ዘመንም ቀይ ባህርን የተሻገሩ እስራኤላውያን ባህሩ ሲደርቅ አለፉ እንጂ ባህር ላይ ተራምዶ አይደለም ያለፉት። በኢያሱ መሪነት ጊዜም እስራኤላውያን ዮርዳኖስን ሲሻገሩ ከ12ቱ ነገድ የተመረጡ ካህናት ታቦትን ተሸክሞ ውሃው ላይ ሲገቡ ውሃው ሲደርቅ ደረቅ መሬቱን ረግጦ አለፉት እንጂ በውሃው ላይ አልተራመዱም ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ከሚያሳይ ነገር ደግሞ አንዱ በውሃው ላይ መራመዱ። ሌላ ኢየሱስ ክርስቶስ አምላክ መሆኑን የሚያስተምረን የመጽሐፍ ቅዱስ ክፍል ማቴዎስም ላይ እኔ ነኝ ብሎ መናገሩ፣ እኔ ነኝና አትፍሯቸው። እነ ጴጥሮስ
ታንኳይቱ ላይ ሆኖ ሳሉ ኢየሱስ ክርስቶስ በውሃው ላይ እየተራመደ ሲመጣ ፍርሃት ሲሰማቸው ምንድን ነው ያሉት? ምታት ነው ብሎ ፈሩ። ኢየሱስ ክርስቶስ ግን እኔ ነኝ አትፍሯቸው አላቸው። እኔ ነኝ ማለት የሚችለው አምላክ ብቻ እንጂ ሰው እኔ ነኝ ብሎ ራሱን ሊገልጥ አይችልም። ምክንያቱም ውስን ስለሆነ ማለት ነው። ስለዚህ በመጽሐፍ ቅዱስ በተለይም በዮሐንስ ወንጌል ላይ ኢየሱስ ክርስቶስ እኔ ነኝ ብሎ የመለኮቱን ቃል የአምላክነቱን ቃል ተጠቅሟል። ለምሳሌ እኔ ነኝ እያለ 7 ነገርን ተጠቅሞበታል በዮሐንስ ወንጌል ብቻ ላይ ማለት ነው። ከነዚያም አንዱ እኔ መንገድና እውነት ሕይወትም ነኝ። ነቢይ ቢሆን ይሄን ማለት አይችልም። ሰው ቢሆንም ይሄን በፍጹም ማለት አይችልም። ስለዚህ እሱ ነቢይ ብቻም ሳይሆን እኔ መንገድ እውነት ሕይወትም ነኝ ብሎ ሲናገር ሰው ብቻ ቢሆንማ እንዴት እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ብሎ ሊል ይችላል? ሌላ ደግሞ ሁለተኛ እኔ የበጎች በር ነኝ ብሎ በዮሐንስ 10:7 ላይ እኔ የበጎች በር ነኝ ስል ሰው የሚገባበት በር፣ ወደ እግዚአብሔር መንግሥት የሚቀርብበት በር እኔ ነኝ ማለቱ ነው። ነቢይ ቢሆን እንዴት ይሄንን ሊለው ይችል ነበር? ሌላ ሶስተኛ መልካም እረኛ እኔ ነኝ። ሰው ልጅ መልካም እረኛ ሊሆን አይችልም። ነቢይ ቢሆን እኔ መልካም እረኛ ነኝ ብሎ በራሱ ሊተማመንበት አይችልም በፍጹም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ የበጎች እረኛ መሆኑን ወይም እርሱን የሚከተሉትን በእርሱ የሚያምኑትን የሚጠብቅ መልካም እረኛ እርሱ መሆኑን ሲናገር እንዴት ሰው ነው ማለት ይቻላል? ሰው ብቻ ሳይሆን እርሱ አምላክም ነው። ሌላ አራተኛ የሕይወት እንጀራ እኔ ነኝ ማለቱ ምናልባት እናንተ የምትፈልጉት ጊዜያዊ ነቢይ ሊሆን ይችላል፣ ጊዜያዊ ንጉሥ ሊሆን ይችላል፣ ጊዜያዊ እረፍት ሊሆን ይችላል፣ ጊዜያዊ መብል ሊሆን ይችላል። ይሄም ብቻ አይደለም። እኔ የሚሰጠው ምናልባት የሚታዩትን ትንሽ ነገርን ማባዛት፣ የታመሙትን መፈወስ፣ በስጋ በኩል በአጋንንት እስራት ውስጥ ያሉትን ማዳን ብቻ አይደለም። እኔ የሕይወትም እንጀራ ነኝ። እኔን ከበላችሁ ትጠግባላችሁ፣ የዘላለምን ሕይወት ታገኛላችሁ እያለ ነው። እንዴት ይሄንን አምላክ ሰው ብቻ ነው ልንለው እንችላለን? እርሱ ፍጹም ሰውና ፍጹም አምላክ ነው። ሌላ ደግሞ አምስተኛ እኔ የዓለም ብርሃን ነኝ። አንድ ነቢይ እኔ የዓለም ብርሃን ነኝ ማለቱን አይችልም። ምክንያቱም እሱ የዓለም ብርሃን የሆነውን ኢየሱስ ክርስቶስን ሊሰብክ የሚችል ነቢይ ይሆናል እንጂ እርሱ ብርሃን ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ ሰው ብቻም ሳይሆን አምላክም ነው። ምክንያቱ ምንድን ነው? እኔ የዓለም ብርሃን ነኝ። ዓለም ሁሉ ብርሃንን ያገኘው በኢየሱስ ክርስቶስ ነው። ይህ ቃል የሚገባ ሰው የተባረከ ነው። በዚህ ቃል የሚያምን ሰው ምንኛ የተባረከ ሰው ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ስድስተኛ እኔ እውነተኛ የወይን ግንድ እኔ ነኝ። ዮሐንስ 15:1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ስለዚህ በሱ በኩል የሚመጡት ቅርንጫፎቹን እንደሚያጠራ፣ እንዲያፈሩ፣ እንደሚኮተኮት፣ እንደሚጠብቅ ይናገረዋል ክፍሉ ላይ። ስለዚህ እኔ ማለት የሚችለው አምላክ ነው እንጂ ነቢይ እኔ እንዲህ ነኝ ብሎ በራሱ መተማመን አይችለውም። ምክንያቱም እርሱ የሚያምንበት ነገር ሊኖረው ይገባል። ስለዚህ እሱ ልተማመንበት የሚገባው አምላክ ሳይሆን፣ ሰው ሳይሆን፣ ነቢይ ሳይሆን በእርሱ ላይ ሰዎች ማመን የሚገባ እውነተኛ ነቢይ፣ እውነተኛ አምላክ፣ እውነተኛ ሰው መሆኑን መጽሐፍ ቅዱስ ይናገረናል። ሰባተኛውና የመጨረሻኛው ክፍል ላነበውና ትንሣኤና ሕይወት እኔ ነኝ፣ ትንሣኤ ሕይወትም እኔ ነኝ ስል እርሱ ሰው መሆኑን ነው እንደዚህ ማለቱ ሰውነቱን ይገልጣል? እረ በፍጹም። እሱ
ፍጹም ሰው፣ ፍጹም አምላክ ነው። ስለዚህ ኢየሱስ ጌታ አይደለም? ጌታ ነው። ጌታ አይደለም ለምትሉት ጌታ አይደለም ለምትሉ ለአንዳንድ አስተምሮ ወይም ለአንዳንድ ሃይማኖት እምነት ተከታዮች እንድታምኑ ከእግዚአብሔር ቃል አንድ ክፍል አነባለሁ። ኢየሱስ ክርስቶስ ጌታ ነው ወይ እኔ ጌታ ነኝ ብሎ አንድም ክፍል ላይ አይናገርም ብላችሁ ለምታመኑ ሰዎች ወይም ይህን ለክርክር የምታቀርቡ ሰዎች ከመጽሐፍ ቅዱስ አንድ ክፍል ላነብና ምላሽ ይሆናችኋል ብዬ አስባለሁኝ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንደዚህ የሚል ቃል አለ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትሉኛላችሁ። ከዚህ የሚበልጥ ማስረጃ ምን ይሁን? እንደዚህ ነው የሚለው፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቢሁ፣ እናንተ ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። ጌታ ነው እሱ። ሃሌሉያ! ይህ ቃል የገባ ሰው የተባረከ ነው። ኢየሱስ ጌታ ነው። ዛሬም እስከ ለዘላለም ኢየሱስ ክርስቶስ ጌታ ነው። በቤታችሁ ኢየሱስ ጌታ ነው። በሕይወታችሁ ጌታ ነው። በሰማይና በምድር በተፈጥሮ ሁሉ ላይ ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ጌታ መሆኑን በቂ ነው። ሌላ ማስረጃ አያስፈልገው። ኢየሱስ የሰው ልጅ የሆነበት ዓላማ አለ። ኢየሱስ ክርስቶስ የሰው ልጅ የሆነው በዓላማ ነው። አምላክነቱን ለመተው ሳይሆን ኢየሱስ ክርስቶስ የሰው ልጅ የሆነበት ዓላማዎች አሉ። አንደኛ ኢየሱስ ክርስቶስ የሰው ልጅ የሆነው እግዚአብሔርን ለሰው ልጆች ለመግለጥ ነው። ስለዚህ በዮሐንስ ወንጌል 1:18 ላይ እርሱ አባቱን እንደታረከ የእግዚአብሔር ቃል ይናገረናል። ስለዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ታረከው። እግዚአብሔርን ለሰው ልጅ የተረከው፣ እግዚአብሔርን ለሰው ልጅ የገለጠው ኢየሱስ ክርስቶስ ነው። እግዚአብሔር ራሱን ለመግለጥ በታውራት፣ በነቢያት፣ በነገስታት፣ በመዝሙራት፣ በቅኔዎችና በመልእክቶች፣ በወንጌላት እግዚአብሔር ራሱን ለመግለጥ ካሰበበት መንገድ የበለጠው እግዚአብሔርን ለሰው ልጅ የተረከው አንዱ ልጅ ኢየሱስ ክርስቶስ ነው። ይህን እግዚአብሔርን ለመተረክ ወይም ለሰው ልጅ ለመግለጥ ምን መሆን አለበት? የሰው ልጅ ሆኖ መገለጥ ነበረበት። የመጀመሪያው ሰው የሆነበት ዓላማ እግዚአብሔርን ለሰው ልጆች ለመግለጥ ነው። ሌላ ደግሞ ሁለተኛ ለክርስቲያናዊ ሕይወት ምሳሌነትን ለመተው ነው። ምሳሌነትን ለመተው ሁለተኛ ጴጥሮስ 2:21 ላይ ዕብራውያን 12 ላይ ይናገራል። ደርሳችሁ መጽሐፍ ቅዱስ ክፍልን ማንበብ ትችላላችሁ። ሶስተኛ ደግሞ ለኃጢአት ስርየት መስዋዕትን ለማዘጋጃት ነው። ኢየሱስ ዝም ብሎ ሰው መሆን አምሮበት አይደለም ሰው ሆኖ ወደ ዓለም የመጣው። አንድ ምክንያት አለ። እርሱም ምክንያት ምንድን ነው? የኃጢአት ስርየትን ለማዘጋጃት ነው። በብሉይ ኪዳን ሰዎች ሁሉ ለሰሩት ኃጢአት መስዋዕትን ያቀርባሉ። ይህ ሰዎች ኃጢአት ሰርቶ የሚያቀርቡት መስዋዕት እግዚአብሔርና ሰዎችን ለጊዜው የሚያስታርቅ ቢሆንም ትላንት ኃጢአት የሰራ ሰው ዛሬም ኃጢአት ከደገማ ከእንደገና መስዋዕትን ማቅረቡ ስለማይቀር ሰው በእግዚአብሔር ፊት ፍጹም ሆኖ ማቅረብ ስላልቻለ የእኛንና በዓለም ላይ ያሉት ሰዎች ኃጢአትን የሚሸከም ሰውነትን ለማዘጋጃትና መስዋዕት ሆኖ በእግዚአብሔር ፊት ለመቅረብ ሰውነትን ለማዘጋጃት እንጂ ሰው የሆነው አምላክነቱን ለመተው አይደለም። ሶስተኛ የሰይጣንን ስራ ለማፍረስ ነው።
የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ብሎ እንደሚናገርም የዲያብሎስን ሥራ ለማፍረስ ነው። ያፈረሰው በምንድን ነው? በሥጋ በኩል በቀራንዮ በመሰቀል ሰይጣን ገደል ነው ብሎ ስዛትበት ኢየሱስ ክርስቶስ የኛን ኃጢአት ይዞ በቀራንዮ መስቀል ላይ ከወጣ በኋላ ከተቀበረ በኋላ ሞትን ድል ነስቶ በሶስተኛ ቀን ተነሳ። በበዓለ ሃምሳኛው ቀን ደግሞ መንፈስ ቅዱስ ላከ። አጽናኝ መንፈስ ቅዱስ እልክላችኋለሁ ብሎ እንደተናገረ መንፈስ ቅዱስን ላካቸው። በሐዋርያት ላይ በነቢያት ላይ የእግዚአብሔር መንፈስ ይሰራ ነበር። ስለዚህ የሰይጣንን ሥራ ሊያፈርስ የእግዚአብሔር ልጅ በሥጋ በኩል መገለጥ ነበረበት። ሰው ሆኖ መገለጥ ነበረበት። ስለዚህ አምስተኛ ሩሩና ታማኝ ሊቀ ካህን መሆኑን ለማሳያት ነው። ኢየሱስ ክርስቶስ ሩሩና ታማኝ ሊቀ ካህን መሆኑን ለማሳያት ነው። ካህናት በእግዚአብሔር ፊት ሰዎችንና እግዚአብሔርን ለማስታረቅ መስዋዕትን ይዞ ቅድስተ ቅዱሳን ክፍል ሲገቡ በእግራቸው ገመድ ታስሮ ነው የሚገቡት። ምክንያቱም ፍጹማን ስላይደሉ በአጋጣሚ ሊሞቱ ስለሚችሉ ከሞቱም ደግሞ ገመዱ ተጎትቶበት እንዲወጡ እንጂ ፍጹማን ስላይደሉ ነው። ይሄ ሊቀ ካህን የተባለው ኢየሱስ ክርስቶስ የእኛንና ወይም የሰዎችንና በእግዚአብሔርና በሰዎች መካከል ያለውን የኃጢአት ግድግዳውን ለመስበር ሊቀ ካህን ሆኖ ለመቅረብ ነው ሰው የሆነበት። ኢየሱስ ክርስቶስ ታስታውሱ እንደሆነ በመስቀል ላይ ተሰቅሎ ሳለ ምንድነው የሆነው? የቤተ መቅደስ መጋረጃው ከላይ እስከ ታች ተቀደደ ይላል። ይህ መጋረጃው ምንድነው የሚያሳየው? እግዚአብሔርና እኛን የለየውን የኃጢአት ግድግዳውን ኢየሱስ ክርስቶስ ፈረሰው። ሰው የሆነበት ምክንያቱ እሱ ነው። ሌላ ደግሞ በዳዊት ዙፋን ላይ ለዘላለም እንደሚቀመጥ የተነገረለት ትንቢት ፍጻሜ ያገኘ ዘንድ ነው። በዳዊት ዙፋን ላይ የሚቀመጥ ዘላለማዊ የሆነው ንጉሥ እንደ ዳዊት የሚሞትለት ሳይሆን እንደ ሰለሞንም የሚሞት ሳይሆን በዳዊት መንግስት ላይ የሚቀመጥ በእስራኤል ዘር ሐረግ የሚመጣ የዘላለም ንጉሥ እሱ መሆኑን ይህ ትንቢት ፍጻሜ ያገኝ ዘንድ ነው ሰው የሆነው። ኢየሱስ የሰው ልጅ መሆኑን የሚገልጽ ብዙ ባህሪያቶች አሉ። መጽሐፍ ቅዱስ ላይ በብዙ ቦታ ተጠቅሶ እናገኛል። ከነዚህም አንዳንዶችን ለመጥቀስ ያክል ሰብአዊ አካል ነበረው። ስለዚህ ሰው ነፍስና ስጋ ነበረው። የሰው ልጅ ባህሪያትም አሉ። ታርቧል፣ ተጠምቷል፣ እንደ ማንኛውም ተራ ልጅ አድጓል፣ ደክሟል፣ ፍቅርና ራሬ ታይቶበታል፣ አልቅሷል፣ እንደ ሰው በሁሉም ነገር ተፈትኗል እና መደሰት፣ መከፋት የመሳሰሉ ስሜቶች ሰው ስለመሆኑ ማሳያዎች ናቸው። ኢየሱስ ክርስቶስ ሰው ሆነ ማለት ኢየሱስ ክርስቶስ ሰውነቱን ተዋ ወይም አምላክነቱን ተዋ ማለት ሳይሆን ኢየሱስ ክርስቶስ ሰው ሆነ ማለት አምላክ ሆኖ ሳለ ኃጢአት የሚሸከምበትን ሊቀ ካህን የሚሆንበትን ሰውነትን ለማዘጋጃት በእኛና በእግዚአብሔር መካከል ጣልቃ ገብቶ መስዋዕት የሚሆነውን ሰውነትን ለማዘጋጃት በሰውነት በእግዚአብሔር ዓላማ በድንግል ማርያም ያለ ወንድ ግንኙነት በመንፈስ ቅዱስ ተጸንሶ መጣ ማለቱን እንጂ ፍጹም ሰው መሆኑን እንጂ አምላክነቱን ተዋ ማለቱ አይደለም። በኢየሱስ ክርስቶስ አምላክነት ለማመን ሰው መሆኑን ላይ ማመን ግድ ነው። በሰውነቱ ለማመን ደግሞ አምላክ መሆኑን ማመን ግድ ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ነጥሎ ማሳያት
በጣም ከባድ ነው። ምክንያቱም በመጽሐፍ ቅዱሳችን ላይ የተጻፈው እውነት ነው። ስለዚህ አንዳንድ አስተምሮች አጣምሞ ውሸት ነው ልሉን ካመንበት እምነት ደግሞ እንድንፈገፍግ ለማድረግ የሚሞክሩ ብዙ የስተት አስተምሮች ስላሉ እንድትጠነቀቁና ይህንን እውነታ እንድታውቁት እወዳለሁ። እግዚአብሔር አምላክ ሕይወታችሁን ይባርክ። ኢየሱስ ክርስቶስ ትናንትናም ዛሬ ሕያው ነው። ኢየሱስ ያድናል። ኢየሱስ ፍጹም አምላክ ነው። በአምላክነቱ ያደረጋቸው ብዙ ታምራቶችን ነግሬያችኋለሁ። እግዚአብሔር ኢየሱስ ክርስቶስ ፍጹም ሰው ነው። በሰውነቱ ደግሞ ያደረገውን ሰው የሆነበት ምክንያት ምን እንደሆነ ነግሬያችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። ለሌሎችም እንዲደርስ ሼር አድርጉ። እወዳችኋለሁ።